እህታችንን ደብረወርቅ ወደ ስቴጅ ጠራታለሁ። መልእክት አላት፣ መልእክቷን ታስተላልፍ። እንደምን ዋላችሁ። እኔ ስሜ ደብረወርቅ ነው። ክርስቲያን ነኝ። የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ ነኝ። ዛሬ እዚህ ፊታችሁ የቆምኩት ማንንም ወክዬ ሳይሆን ራሴን ወክዬ ነው እና በጣም እዚህ ሳይ ክርስቲያን የእስልምና ሃይማኖት ተከታይ ወንድሞቻችንና እህቶቻችንን እንደዚህ ግልብጥ ብለው ወጥተው ሀዘኑ እንትን ብሏቸው አሳዝኗቸው ደንግጠው አዝነው ተሰምቷቸው እዚህ ሳይ የበለጠ መጽናናትን ስለሰጠኝ የናንተ እዚህ መውጣት ሳይ በጣም የበለጠ ሀዘኔ ትንሽ እንድረጋጋ አድርጎኛል። እናንተ የእስልምና ሃይማኖት ተከታይ ወንድምና እህቶቼን በማየቴ እና ይህ ችግር የኢትዮጵያ ክርስትና ወይም እስልምና ሃይማኖት ችግር ሳይሆን የሁላችንም ችግር ነው። ዛሬ ሀዘን ነው እዚህ ያገናኘን። ነገር ግን በየጊዜው አሁን በጭንቅ ላይ ያሉትን ወገኖቻችንን ለመርዳት በየጊዜው በየወሩም ሆነ በየሁለት ወሩ እየተገናኘን በአንድነት መፍትሄ ብናረግ እና ይሄ በየማልቀስ እንዲቀር ሀዘን እንዲቀር መፍትሄ ቢመጣበትን መንገድ ብንከፍት ደስ ይለኛል። ይሄንን እድል ስለሰጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮጵያ የብዙ ብሔር ብሔረሰቦችና የተለያዩ እምነት ተከታዮች በሰላምና በፍቅር ለረጅም ጊዜ ተከባብሮና ተቻችሎ በመኖር ሀገራችንን ከሌላው ዓለም ፍጹም ልዩ ከሚያደርጋት ተግባራቶች መካከል አንዱና ዋነኛው ነው። በአሁኑ ጊዜ የኢትዮጵያ ሕዝብ ከምን ጊዜም በበለጠ ሀገሩን ለቆ የሚሰደደው ህብረተሰብ በከፍተኛ ቁጥር እየጨመረ ሲሆን በዛው አንጻር በወገናችን ላይ የሚደርሰው አደጋ ከጊዜ ወደ ጊዜ እጅግ አስከፊና አሳዛኝ መሆኑን እያየን ነው። በዚህ አጭር ጊዜ ውስጥ እንኳን በሳዑዲ አረቢያ፣ በኬንያ፣ በሱዳን፣ በየመን፣ በሳውዝ አፍሪካ እንዲሁም በሊቢያ ወገኖቻችን ላይ ይህ ነው የማይባል የጭካኔ ጥቃት እንደደረሰባቸው ሲሆን እኛም ወገኖቻችን ላይ እየደረሰ ያለውን ጥቃት መታደግ አለመቻላችን እጅግ ልብ የሚሰብርና አቅመ ቢስ ስሜት እንዲሰማን እያደረገ ነው። በዚህ አጋጣሚ ሪሳላ ኢንተርናሽናል በጥልቅ ሀዘን ስሜት ለሟች ቤተሰቦች እንዲሁም የሀዘን ድርርቦች በበዛበት ለኢትዮጵያ ሕዝብ መጽናናትን ሲመኝ በሚኒሶታ የሚገኘው ሪሳላ ኢንተርናሽናል እስላማዊ ማህበር በሊቢያ በክርስቲያን ወገኖቻችን ላይ የደረሰውን አሰቃቂ ግድያን አጥብቆ ያወግዛል። አይሲስ ብሎ ራሱን የሚጠራው አሸባሪ ቡድን ፍጹም እስላማዊ ስነ ምግባርን ያልተላበሰ በሰይጣናዊ አይዲዮሎጂ የሚመራ ግሩፕ ነው። ስለዚህ ዓለም እስላም ክርስቲያን ሳይል ሊታገለውና ሊያጠፋው የሚገባ ግሩፕ ነው። ወደ ሀገራችን ነባራዊ ሁኔታ ስንመለስ በተደጋጋሚ ወገኖቻችን ላይ ችግር ሲፈጠር በተለያየ ሀገር ህዝባዊ ሰልፍ በመጥራት በወገናችን አጋርነት ስናይ የቆየ ቢሆንም የችግሩን መሰረት አለማየት ዘላቂ መፍትሄ ማስቀመጥ አለመቻላችን የችግሩን መደራረብ ነገ ከዛሬ የተሻለ ነገር ምን ሊመጣ ይችላል የሚል ጥያቄ በአእምሯችን እንዲመላለስ ያደርገዋል። ባለፉት 20 ዓመታት በብዙ ሚሊዮን የሚቆጠር የኢትዮጵያውያን በአራቱም አቅጣጫ የተሻለ እድል ፍለጋ አገሩን ለቆ መሰደዱ የዕለት ተዕለት ተግባር ሲሆን የመሰደጃው ምክንያት ከብዙ በጥቂቱ እንደሚከተለው ይሆናል። የሃይማኖት ነጻነት ማጣት፣ የመልካም አስተዳደር እጦት፣ የኑሮ ግሽፈት፣ የስራ ማጣት፣ የሴኩላሪዝም ስም ህብረተሰብን ከትምህርት ገበታው ማፈናቀል፣ የፍትህ እጦት፣ ለረጅም ጊዜ ከኖረበት መሬት ላይ አፈንቅሎ ለባዕድ አሳልፎ መሸጥ፣ ህብረተሰቡ የአንድ ድርጅት ደጋፊ እንዲሆን በአንድ ለአምስት በሚል መጠፍረግ፣ በገዢው ፓርቲ አመለካከት ውጭ ያለውን ግለሰብ ወይም ድርጅት የአሸባሪ ስያሜ መስጠት፣ ህገወጥ በሆነ መንገድ ንብረትን በመውረስ ለእስር በመዳረግ ከላይ በተጠቀሱት የሆኑ አንዳንድ የሃይማኖት ነጻነቶችን ማለት ሲሆን ይህንን እንደ ምሳሌ መጥቀስ ትንሽ ማብራት ፈልጋለሁ። ከላይ የተጠቀሱት በሆነው አንዱ የሃይማኖት ነጻነት ማጣት ሲሆን ባለፉት 4 ዓመታት ኢትዮጵያ ሙስሊም ህብረተሰብ መንግስት እጁን ከሃይማኖት ተቋሞች ላይ እንዲያነሳ ቢጠየቅም አሻፈረኝ ብሎ እንደገፋበት ነው።
የሙስሊሙ ህብረተሰብ እጅግ በሰለጠነ መንገድ 17 ኮሚቴዎችን መርጦ እውቅና ለመስጠት በሀገሩ ውስጥም ሆነ በሀገሩ ውጪ በብዙ ሚሊዮን ህዝብ ፒቲሽን ሳይን አድርጎ የላከ ቢሆንም መንግስት በዛን ወቅት የአረብ ስፕሪንግ ስለነበረ ዌልካም ብሎ ሲደራደር ቆይቶ በኋላ ላይ ግን እስር ቤት የጣላቸው ሁኔታ ይታያል። ይህን ተከትሎ ሁለት ዓመታት የሰውን እና የኦዲዮ ቪዲዮ ምስክርነት ሲቀርብ የቆየ እና በመጨረሻ በፊታችን ሚያዝያ 30 የመጨረሻው ብይን የሚሰጥበት ቀጠሮ ይሆናል። በዚህ አጋጣሚ የሪሳላ ኢንተርናሽናል ላይ በመሪዎቻችን ለሚወሰነው ማንኛውንም ውሳኔ ነፃ ከመለቀቅ ያነሰ ውሳኔ የማንቀበል መሆኑን በዚህ አጋጣሚ ማስተላለፍ ፈልጋለሁ። አላሁ አክበር።